ለመከላከል ተዘጋጅቶ የታጠቀ የሰብአዊነትን መርህ በየደረጃው ያሳወቀ የጤናና እንክብካቤ የበጎ ፈቃድ አገልጋይ ሚሊዮኖችን ያፈራ እንደ አይን ብሌን የሚታይ በይፋ የተቋቋመ ለሰው ልጆች ክብር የኢትዮጵያ ቀይ መስቀል ነፃ ሰብአዊ ማህበር በይፋ የተቋቋመ ለሰው ልጆች ክብር የኢትዮጵያ ቀይ መስቀል ነፃ ሰብአዊ ማህበር የሰው ልጅ ሕይወት እንዲያገኝ ከነጤናው ከነክብሩ ሕዝቦች በጋራ ተግባብተው በወዳጅነት እንዲኖሩ በመፈቃቀር ትብብር ዘላቂ ሰላም ያሰፍናል ነፃ ሰብአዊ ማህበር የኢትዮጵያ ቀይ መስቀል ቀይ መስቀል ቀይ መስቀል ቀይ መስቀል ቀይ መስቀል ቀይ መስቀል በዜግነት በሃይማኖት በፖለቲካ ልዩነት በርዕዮተ ዓለም ውዝግብ በግጭትና ጦርነት ወደ ማንም ሳያደላ ወደ ማንም ሳይወግን በሰብአዊ አገልግሎት ቀይ መስቀል የሁሉ መድን ወደ ማንም ሳያደላ ወደ ማንም ሳይወግን በሰብአዊ አገልግሎት ቀይ መስቀል የሁሉ መድን አደጋን ለመከላከል ተዘጋጅቶ የታጠቀ የሰብአዊነትን መርህ በየደረጃው ያሳወቀ የጤናና እንክብካቤ የበጎ ፈቃድ አገልጋይ ሚሊዮኖችን ያፈራ እንደ አይን ብሌን የሚታይ በይፋ የተቋቋመ ለሰው ልጆች ክብር የኢትዮጵያ ቀይ መስቀል ነፃ ሰብአዊ ማህበር በይፋ የተቋቋመ ለሰው ልጆች ክብር የኢትዮጵያ ቀይ መስቀል ነፃ ሰብአዊ ማህበር የአባልነት መስፈርቱ ወደ የትም ያልወገነ አንድ ነው ማህበራችን ለሁሉም ሰው ክፍት የሆነ ለበጎ ፈቃድ እርዳታ እንጂ ለማንም ጥቅም ያልቆመ ቀይ መስቀል ዓለም አቀፍ ነው የሕዝብን ሰላም ያለመ በመኪና አደጋም ሆነ ወይ በወሊድ ሕክምና ቀይ መስቀል ፈጥኖ ደራሽ ነው ለደም ልገሳ ዋስትና በጊዜ የማይገደብ አገልግሎቱ እንዲዳረስ ቀንና ሌሊት ሚታተር የቀይ መስቀል ነፃ አምቡላንስ ስንቶች ፈልገዋቱና በመሪር ሐዘን ሲዋኙ ከናፈቁት ቤተሰብ ጋር በቀይ መስቀል ተገናኙ ከናፈቁት ቤተሰብ ጋር በቀይ መስቀል ተገናኙ። ተስፋዬ ደስታ እባላለሁ። ቀይ መስቀል ከ33 ዓመት በኋላ ከቤተሰቦች ጋር አገናኝቶኛል። የእድሜ ልክ አባል ሆኛለሁ። እርስዎም የቀይ መስቀል አባል በመሆን ይህን በጎ ተግባር ይደግፉ። በቀይ መስቀል ተገናኙ ከናፈቁት ቤተሰብ ጋር በቀይ መስቀል ተገናኙ።